ቪዲዮ ምንም እይታ ወይም ጥቂት መቶ እይታዎችን ብቻ ሲያገኝ ችግሩ ያለው በቪዲዮ ጥራት ላይ ይመስሎታል? ነገር ግን እውነታው አይደለም። ዋነኛው ችግር ሾርትስን የሚጭኑበት መንገድ የተሳሳተ ስለሆነ ዩቲዩብ ቪዲዮን ለሌሎች ተመልካቾች አያቀርበውም። ስለዚህ በዚህ ቪዲዮ ሾርትስን በትክክል እንዴት መጫን እንዳለብን፣ በስልክ ወይስ በኮምፒውተር መጫን እንደሚሻል፣ የትኞቹ ሃሽታጎች መጠቀም እንዳለብን፣ ዲስክሪፕሽን ስለመጻፍና ቪዲዮን ለመጫን ትክክለኛው ሰዓት መቼ እንደሆነ በዝርዝር እንመለከታለን። ቪዲዮን የሚጭኑበት ትክክለኛ መንገድ ሾርትስን በዩቲዩብ መተግበሪያ ወይም በክሮም ብራውዘር እና በዋይቲ ስቱዲዮ መጫን ቢችሉም በኮምፒውተር ዲስክቶፕ ሞድ ሲጭኑ ግን የራሱን ማራኪ ምስል፣ ከስተም ተምብኔል እና ታዋቂ ሙዚቃዎችን ማከል አይችሉም። ስለዚህ ሾርትስን በኮምፒውተር ወይም በብራውዘር ከመጫን ይልቅ የዩቲዩብ የሞባይል መተግበሪያና ዋይቲ ስቱዲዮን መጠቀም ይመረጣል። ነገር ግን ሾርትስን ከመጫኑ በፊት ማድረግ ያለበው ትልቅ ነገር አለ። ወደ ፕሌይ ስቶር በመሄድ የዩቲዩብ እና የዋይቲ ስቱዲዮ መተግበሪያዎችን አዲስ ማሻሻያ ወይም አፕዴት ካላቸው የግድ ማዘመን ወይም አፕዴት ማድረግ አለበት። አሁን ወደ ዩቲዩብ መተግበሪያ ገብተው የመደመር ምልክቱን በመጫን ቪዲዮውን ይምረጡና ደን የሚለውን ይጫኑ። ዩቲዩብ ታዋቂ ሙዚቃዎች ያሉባቸውን ቪዲዮዎች በብዛት ስለሚያስተዋውቅ ለሾርትስ ቪዲዮ ታዋቂ ወይም ቫይራል ሙዚቃ መጨመርና የድምጾን መጠን አጀስት ማስተካከል ይችላሉ። ተመራጭ ምስል ወይም ተምብነል እና ርዕስ አጻጻፍ። ቀጥሎ በግራ በኩል ከላይ ያለውን የእርሳስ ምልክት በመጫን የራስዎን ማራኪ ተመራጭ ምስል ወይም ተምብነል ያክሉ። ብዙ ሰዎች ቪዲዮን ይበልጥ ተመራጭ ለማድረግ ከቪዲዮ ውስጥ በጣም ትኩረት ሳቢ የሆነውን ቅጽበት እንደ ተመራጭ ምስል ይጠቀሙበታል። ቪዲዮ ላይ ጎልቶ የሚታይ ቅጽበት ከሌለው አይጨነቁ። በቪዲዮ መጨረሻ ላይ 0.3 ሰከንድ የሚቆይ ማራኪ ምስል በማከል ሾርትስን ሲጭኑ ያንን አጭር ክፍል መምረጥ ይችላሉ። ለዩቲዩብ ሾርትስ አጭርና ማራኪ ርዕስ መጻፍ ቁልፍ ነገር ሲሆን ተመራጭ የማድረግ ደረጃን ከፍ ለማድረግ ርዕሱን ሁል ጊዜ በሁለት ጠንካራና ተዛማጅ ቁልፍ ቃላት ኪወርድስ ይጀምሩ። ተመልካቾ ብዙውን ጊዜ የሾርትስን ርዕስ የመጀመሪያዎቹን ሁለት ቃላት ብቻ ስለሚያስተውሉ እነዚህን ቃላት በካፒታል ፊደል መጻፍ ትኩረትን በፍጥነት ለመሳብ ይረዳል። ከርዕሱ መጨረሻ ጋር ከይዘቱ ጋር የተገናኘ ኢሞጂ ወይም ሾርትስ የሚለውን ሃሽታግ ብቻ ይጠቀሙ። ብዙ ሃሽታጎችን በርዕሱ ላይ ከተጠቀሙ ዩቲዩብ እንደ ስፓም ሊቆጥረው ይችላል። ዲስክሪፕሽን እና ታግ ርዕሱን ጽፎ ሲጨርሱ ቪዲዮን ወዲያውኑ ያልቀቁት ወይም ፐብሊክ አያደርጉ። የእይታ ምርጫውን አንሊስትድ ላይ አድርገው ቪዲዮን ይጫኑ። የሾርትስን ዲስክሪፕሽን ማንም አያነበውም ብለው ባዶውን መተው ትልቅ ስህተት ነው። ምክንያቱም ሰዎች ባያነቡትም የዩቲዩብ አልጎሪዝም ስለሚያነበው ለፍለጋ ማመቻቸት ወይም ለሲኦ ትልቅ ሚና ይጫወታል። ቪዲዮ ተጭኖ ሲያልቅ ዋይቲ ስቱዲዮ ውስጥ በመግባት አንሊስትድ የተደረገውን ቪዲዮ ይክፈቱና ዲስክሪፕሽኑን የቪዲዮን ይዘት በሚያጠቃልል አጭር አረፍተ ነገር ይጀምሩ። በዲስክሪፕሽኑ ውስጥ ከ5 እስከ 6 የሚደርሱ ከቪዲዮ ጋር የሚዛመዱ ቁልፍ ቃላትን ወይም ኪወርድስ ከ4 እስከ 5 ሃሽታጎችን ያክሉ። የመጀመሪያው ሁለቱ ሃሽታጎች ሾርትስ እና ቫይራል ሾርትስ መሆን አለባቸው። ከዚያ በታችኛው ክፍል ሞር ኦፕሽን የሚለውን ተጭነው በታግ ቦታው ላይ ሾርትስ፣ ቫይራል ሾርትስ፣ የቪዲዮቹን ቁልፍ ቃላት እንዲሁም የቻናሉን ስም ያክሉ። የመጨረሻው ማስተካከያና ትክክለኛው የእይታ ሰዓት። ሰዎች ዝቅተኛ ላይክ ያለውን ቪዲዮ ማለፍ ስለሚወዱ የተመልካቹን የመውደድ መጠን ወይም ላይክ ኳንት የሚለውን ሳጥን ምልክት በማንሳት ይደብቁ። በሾርትስ ሪሚክሲንግ አማራጭ ውስጥ የቪዲዮና የድምጽ ሪሚክሲንግ ይፍቀዱ። ይህንን ቪዲዮ ወይም ድምጾ ተወዳጅ ከሆነ ተጨማሪ ጥቅም ይሰጡታል። በመጨረሻም የእይታ ምርጫውን ወይም ቪዚቢሊቲ ፐብሊክ በማድረግ ቪዲዮውን ሴቭ ያድርጉ። ሾርትስን ለመጫን የተሻለው ሰዓት መች ነው? አንዳንድ ጥናቶች እንደሚያሳዩት ፉክክርን ስለሚቀንስና ዓለም አቀፍ ተደራሽነትን ስለሚጨምር ከጠዋቱ 1 ሰዓት ባሉ ያልተለመዱ ሰዓታት መጫን ከፍተኛ እይታን ሊያስገኝ ይችላል። ይሁን እንጂ ከአርብ ምሽት እስከ እሁድ ከሰዓት ያለው ጊዜ ሰዎች ለመዝናናት ዩቲዩብን በብዛት ስለሚጠቀሙበት ቪዲዮን ለመጫን በጣም አመቺው ሰዓት ይህ ነው። ቪዲዮ ከተመቻችሁ ላይክ እና እንደዚሁም ሰብስክራይብ ማድረጋችሁ እንዳይረሳ።